ወላሂ እንደዚህ አይነት ድንቅ ጓደኞችን አላህ ለሁላችንም ይስጠን። ምን አይነት ጓደኝነት ክስተት ነው! ሁላችሁም እስከ መጨረሻው ተከታተሉኝ። ከላይ ያለቀሰ የምትመለከቱት ወጣት ምን እንዳጋጠመው እነግራችኋለሁኝ። ቪዲዮውን መጨረሻ ላይ ጋብዛችኋለሁ፣ ተከታተሉኝ። በአልጄሪያ ውስጥ ጓደኛሞች አንድ ውሳኔን ይወስናሉ። እሱም ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሄዶ ኡምራ ማድረግን ይወስኑና ሁሉም ወደ ዝግጅት ይገባሉ። ነገር ግን ከነሱ ውስጥ አንዱ የገንዘብ እጦት ነበረበትና ይሄን ማድረግ አይችልም። በተከፋበትም ሳለ እነሱ ደግሞ ጥለውት ሊሄዱ ልባቸው አልፈለገምና አንድ ውሳኔን ይወስናሉ። እሱም የሱን ወጪ ሁሉም ለመሸፈን። ታዲያ ይህንን ሲያደርጉ አልነገሩትም ነበረ። ሙሉ ፕሮሰሱን ጨርሰው ወጪውን ሸፍነው አምጥተው ሰርፕራይዝ ሲያደርጉት እሱም አልቻለም። ስቅስቅ ብሎ አለቀሰ። ሱብሃንአላህ፣ ምን አይነት የጓደኝነት ጥግ ነው! እንደዚህ አይነት ነገር ሊያደርግልኝ ይችላል ብላችሁ የምታስቡት ሰው ሼር አድርጉለት ይህን ቪዲዮ፣ ወይም ደግሞ ሜንሽን አድርጉት። ቪዲዮውን እጋብዛችኋለሁ። መጨረሻ ላይ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ወደ ቪዲዮ عندهم صاحبهم قال لك عزيز علينا بزاف وما هناهمش قلبهم انهم يروحوا للعمره بلا ما يدوا معاه. الله اكبر. شكون هو؟ الله اكبر.